እንደ ቀልድ ተናገሩት እውነት የሚሆን ይመስላል። አንዳንዶች ምን አለ ከአፍሪካ ተለይተን ወይ ከአውሮፓ ወይ ከኤሲያ በተለጠፍን ይሉ ነበር። ትላንት በመሬት መንቀጥቀጥ የጀመረው ዛሬ ደግሞ ወደ እሳተ ገሞራ እያመራ ነው። ነገር ወዴት ነው? አብረን እናያለን። ሰላም ውድ ቤተሰቦቼ እንዴት አላችሁ? ይህ በሀገራችን እንዲሁም በሁሉም ዓለም ያሉ ተፈጥሯዊ እንዲሁም ሰው ሰራሽ አስደናቂ ትዕይንቶችን የምናይበት ቻናል ነው። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እላለሁ። መልካም ጊዜ። ብዙ ጎብኚዎች በቦታው መገኘት ልክ ወደ ሌላ ፕላኔት ሄዶ የመጎብኘት ያክል ስሜት ይሰማል ይላሉ። ከባህር ጠለል በላይ በ125 ሜትር ከፍታ እንዲሁም 47 ዲግሪ ሴንቲግሬድ አማካይ የሙቀት መጠንና በጣም አነስተኛ ወይም ምንም አይነት ዓመታዊ ዝናብ የሌለው ቦታ ነው። በጂኦሎጂካል ጥናት አፈጣጠሩን በሁለቱ የኑቢያን ፕሌትና የዳንኪል ከፍታ በየጊዜው መራራቅ የተፈጠረ ዝቅተኛ የፕላኔታችን ቦታ እንደሆነም ይነገራል። ይህ ታዲያ በየአመቱ 18 ሚሊ ሜትር እንደሚራራቁና የዛሬ 11 ሚሊዮን ዓመታት አካባቢ የጀመረው የሁለቱ ፕላኔቶች መራራቅ በዚሁ ከቀጠለ በምስራቅ አፍሪካ ማለትም በእኛዋ ሀገር ኢትዮጵያ ትልቅ ደሴት ሀገር ወይንም አፍሪካን ለሁለት የሚከፍል ውቅያኖስ ሊፈጥር ይችላል የሚል ግምትም አለ። ያወራናቸው ያለነው ስለ አፋር ዝቅተኛ ቦታ ወይንም በሳይንሳዊ አጠራር ስሙ አፋር ዳንኪል ዲፕሬሽን ስለሚባለው ነው። ዳንኪል ዲፕሬሽን ለየት የሚያደርገው የፕላኔታችን ሞቃት ቦታ፣ ጨዋማ ሐይቆች መገኛ፣ የእሳተ ገሞራ እና እንዲሁም በቀለም ያሸበረቁ አሲዳማ የጨው ውሃ ምንጮች ያሉበት መሆኑ ነው። እኛም ታዲያ ከምስራቅ አፍሪካ ከሰሞኑ ከፍተኛ ሽፋን ሲሰጠው አግኝቶ ሲዘገብ የነበረው የእሳተ ገሞራ ፍንዳታ የዚሁ አካል ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ እያመሰገንኩኝ አስተማሪ ሆኖ ካገኙት ሼር ከወደዱት ደግሞ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።